ሰላም ሰላም ቴዲ ወንድማችን እማያውቀው የለም። ከዚህ በፊት ሳኡዲ ያለን ብሬክስ ጋር የብሬክስ ጓደኛ ነው። አብዛኛው በብሬክስ ነው የምታውቁት ቴዲን። በጣም ጎበዝ ወጣት ምናምን። በቅርቡ እንዲያውም ፊቱ ተበላሽቶ በጣም አሳዝኖ የነበረ ኤንዌይ ፌስቡክ ጓደኛዬ ነው ቲክቶክ እና በጣም አሳዝኖ የነበረ ፊቱ ተበላሽቷል ምናምን እና ስንት መከራ ሂዶ አገር ተመልሶ መጥቶ ስንት ችግር አሳልፎ እንግዲህ እዚህ ጋር በሰው ሀገር እኔ ባለኝ ኢንፎርሜሽን እንግዲህ በካራ ወቅተው ገደሉት ነው የተባለው። በተለይ እዚህ ሳኡዲ በተለይ ሪያድ የሚባል በጣም የሚያሳዝኑ በቃ ከሰው ሀገር ለራሱ ይሄ ምናምን ይዘው የሚመጡ እነዚህ ናቸው እንግዲህ ሀገር የሚያሰድቡት። ከሀገር ስራ ብለው ሰው ለመግደል ካራ ይዘው ይመጣሉ፣ ሽጉጥ ይዘው ይመጣሉ። በጣም ስንት እኮ ያልተማረ መሀይም እኮ ነው። እኔ እንዳለኝ ኢንፎርሜሽን እንግዲህ በካራ ወቅተው ገደሉት ነው የተባለው። በእውነት እነዚህ በህግ መጠየቅ አለባቸው። እንደነዚህ ላዳግም ቅጣት መሰጠት አለባቸው። በተለይ እዚህ ከሰው ሀገር እየመጡ ሰውን የሚገሉ ደስ የሚለው ከተያዙ ሳኡዲ ቀልድ የላትም። ሳኡዲ ላይ ቀልድ የለም። የገደለ ይገደላል። ሳኡዲ ላይ ኢትዮጵያ ላይ እንደ ኢትዮጵያ አይደለም እና በጣም ነው የሚያሳዝነው። በእውነት ቴዲዬ በጣም ያሳዝናል። እግዚአብሔር በቀኙ እንትን ያኑርክ። በጣም ነው ያዘንኩት። በእውነት በጣም ነው ያለቀስኩት። ለመላው ለቤተሰቦቹ ጽናት ይስጥልን ወንድማችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናል ቤተሰቦች፣ መግቢያ ላይ እንደሰማችሁት የቴዲ አሟሟት እጅግ በጣም ያሳዝናል፣ ይዘገንናል። የሰው ልጅ ሰርቶ መብላት አይችልም፣ መኖር አይችልም፣ በሀገሩ መኖር አይችልም፣ በሰው ሀገር መኖር አይችልም። ምን አለ ለቤተሰብ ብታዝኑ፣ ገዳዮች አረመኔዎች ማለት ነው። በሀገራችሁ የለመዳችሁትን ሰው ሀገር መታችሁ የሰው ነፍስ የምታጠፉ ወላሂ እውነት ለመናገር ፈጣሪ ስራችሁን ይስጣችሁ፣ የእጃችሁን ይስጣችሁ። ግን ደግሞ ገላችሁ የትም አጠፉም። አንድ ቀን እናንተም ተራ ይደርሳል። እኔ እንጃ እውነት ለመናገር እኔ አላቅም ምን ብዬ ማውራት እንዳለብኝ ማለት ነው። ለቤተሰቦቹ ጽናቱን ይስጣቸው። እናት ይመጣልኛል ዛሬ ነገ እያለች በር እያየች የልጇን ናፍቆት እየጠበቀች ሬሳዋ ሲሄድላት ልጅሽ ሞተ ስትባል ምንድን ነው ግን የምትለው? እውነት ለእናቶች እንደው ለእናቶች ብታዝኑ ምናችሁ ይጎላል? ቴዲ ማለት በጣም ጥሩ ልጅ ነው። እኔ በእርግጥ ቀርቤው አይደለም፣ ግን በሚዲያ ላይ እንደምናየው ነው። ታውቁታላችሁ። ከብሬክስ ጋር አብዛኛው ነው ሳኡዲ ላይ በመሀል ብዙ ስቃይ ነበረባቸው ምናምንና ብቻ የዋህ ልጅ ነው። በቅርቡም አይታችኋል ዩቲዩብ ላይ የለቀቀውን ቪዲዮ ለኛ ምክር ሲሰጥ፣ በተለይ ሙጥባህ የምሰሩ ልጆች ተጠንቀቁ እያለ ማለት ነውና ይህን ያህል ክፋት ለምን አስፈለገ? ለምን? ወንድማችሁ አይደል? ምን አለ ብትተውት? ያ አላህ እውነት እኔ ቃላት ጠፍቶብኛል። ፈጣሪ ቤተሰቦቹን ጽናቱን ይስጣቸው፣ ለሚስቱም ጽናቱን ይስጣት። ያሳዝናል፣ ወላሂ ያሳዝናል። አላህ የስራችሁን ይስጣችሁ። ሳውዲ አረቢያ ላይ ያላችሁ እህት ወንድሞቼ ራሳችሁን ከመጥፎ ሰዎች ራሳችሁን ጠብቁ። ገጠር አካባቢም የምትኖሩ ወንድም እህቶች ካላችሁ ራሳችሁን ጠብቁ ነው የምለው። ሌላ የምለው ነገር የለኝም። ይህ ልጅ የመጣው ራሴን እቀይራለሁ፣ ቤተሰቦቼን እቀይራለሁ ያልፍልኛል ብሎ ነው እንግዲህ ከስደት ለዛውም ከስደት በባህር ማለት ነው። በባህር አያሳዝንም?